እንቅርት ማለት የታይሮይድ ግላንድ ከተፈጥሯዊ መጠኑ በላይ ሲጨምር የምንሰጠው ስያሜ ነው። ያም ማለት የታይሮይድ ግላንድ ወይንም ታይሮይድ እጢ የምንለው ከአንገታችን ፊት ለፊት ላይ ወይም አዳም ሳፕል ከምንለው ትንሽ ዝቅ ብሎ ከመተንፈሻ ቱቦ ፊት ለፊት ላይ እንዲሁም በሁለቱም ጎን የቢራቢሮ ቅርጽ የመሰለ በመጠኑ ከ7 እስከ 15 ኤምኤል የሚለካና እንዲሁም በግራሙ ደግሞ ከ10 እስከ 20 ግራም ሊመዝን የሚችል በጣም ወሳኝ የሆነ አንዱ የአካል ክፍል ነው። እናም ይህ የአካል ክፍል ወይንም ይሄ ታይሮይድ እጢ የምንለው ከመጠኑ አሁን ከነገርኳችሁ ተፈጥሯዊ መጠኑ በላይ መጠኑ ሲጨምር እንቅርት ወይንም ጎይተር እንለዋለን ማለት ነው። እንደ አጠቃላይ ደግሞ ምልክቶቹ ምንድናቸው የሚለውን ስናይ እንደ አጠቃላይ እንቅርት ስንል አንደኛው ያው ዋነኛ ምልክቱ ከአንገታችን ላይ እብጠት መኖር ነው። ነገር ግን ብዙዎች ላይ አንዳንዴ እብጠቱ በደንብ ላይታይ ይችላል ወይም ወደ ውስጥ መብቀል ሊኖር ይችላል። ብዙ ጊዜ ለሌላ ምርመራ ስናደርግ በአጋጣሚ ሊገኝ ይችላል። ወይም በአልትራሳውንድ ሊሆን ይችላል ወይም በሲቲ ስካን ሊሆን ይችላል። በነዛ ሊገኝ ይችላል። አንዳንዴ እድገቱ ወደ ውስጥ ይሆንና ምንም አይነት ምልክት ላናይ እንችላለን ወይም ምንም አይነት እብጠት ላናይ እንችላለን ማለት ነው። አንዳንዶቹ ደግሞ ከእብጠቱ ጋር ተያይዞ እብጠቱ የመተንፈሻ ቱቦን ሲጫነው የመተንፈስ ችግር ልናይባቸው እንችላለን። እንዲሁም ደግሞ ወርታች እንዲሁም ወደ ውስጥ ደግሞ ጉሮሮን ሲጫነው እንዲሁም ለመዋጥ መቸገር ሊሆን ይችላል። ወይንም ደግሞ እባጩ ድምፅ እንድናወጣ የሚያደርጉ ነርቮች አሉ። እነዛን ነርቮች ሲጫናቸው ድምፅ ለማውጣት መቸገር ሊከሰት ይችላል። እንዲሁም በተለያዩ የደም ስሮች በአንገታችን አልፈው ስለሚሄዱ የደም ስሩን ከተጫነው ደግሞ አንገታችን ላይ የደም ስር መወጣጠር ሊሆን ይችላል። ለዚህ ምልክቶችን ልናይ እንችላለን። ይሄ የእንቅርት ምክንያቱ ምንም ይሁን ምንም እንደ አጠቃላይ የሚያሳዩት ምልክቶች ሊሆን ይችላል። ነገር ግን እያንዳንዱ ስናይ ግን ምልክቱ እንደየ ምክንያቱ ወይም እንደየ መንስኤው ሊለያይ ይችላል። ለምሳሌ ከእንቅርቱ ጋር ተያይዞ የተፈጠረው ከፍተኛ የሆነ ሆርሞን አብዝቶ የሚረጭ አይነት እንቅርት ከሆነ ከዚህ ጋር ተያይዞ የሚፈጠሩ ምልክቶች ይኖራሉ። ስለዚህ እነዚህ ምልክቶች አንደኛ የልብ ምት መጨመር ወይንም ትርታ መጨመር ይችላል ወይም ፓልፒቴሽን የምንለው ማለት ነው። ወይም የልብ ምት መዘበራረቅ ሊሆን ይችላል። የልብ ምታችን ከ100 ቢት ፐር ሚኒት በላይ ሊመታ ይችላል። ወይንም ደግሞ የልብ ምትን በትክክል ያለ መርጨት ችግር ጋር ተያይዞ ወይንም በደንብ ልብ ጨምቃ ደምን ማስራጨት ካለመቻል ጋር ተያይዞ የልብ ድካም ሁሉ እስከ ማስከተል ሊያደርስ ይችላል። ብዙ ጊዜ እንቅልፍ ማጣት ይታይባቸዋል። ፕሮፐር የሆነ እንቅልፍ ላይ ወስዳቸው ይችላል። ሌላው ደግሞ ሶስተኛ በቀላሉ ስሜታዊ ሊሆኑ ይችላሉ። መነጫነጭ አይነት ምልክት ሊታይባቸው ይችላል። ወይም በቀላሉ መናደድ፣ ፈጠን የማለት ባህሪ ሊታይባቸው ይችላል። አራተኛ ደግሞ እንዲሁም ከሌሎች በሽታዎች ለየት የሚያደርገው አንዱ የምግብ ፍላጎቱ እየጨመረ እያለ ወይም የምግብ ፍላጎቱ ደህና ሆኖ እያለ ኪሎ ግን በተቃራኒው እየቀነሰ ይሄዳል። ይህም ከሜታቦሊዝም ጋር ከፍተኛ የሆነ የሜታቦሊዝም ሬቱ ስለሚጨምር ከዛ ጋር ተያይዞ ኢነርጂ ሉዝ ያደርጋሉ። ክብደታቸውን በዛው ልክ እየቀነሰ ይሄዳል ማለት ነው። አምስተኛ ደግሞ የወር አበባ መዛባት ሊታይባቸው ይችላል። የወሲብ ፍላጎታቸውም ሊቀንስ ይችላል። እንዲሁም በወንዶች ወይም ከዛም ጋር ተያይዞ ደግሞ እስከ መካንነት ሊያደርስ ይችላል ማለት ነው። ስድስተኛ የጥፍር ወይንም የፀጉር መሳሳት ወይም መነቃቀል ሊታይባቸው ይችላል። ሰባተኛ ደግሞ እጅ ማላ ሊሆን ይችላል ወይንም ትሪመር የምንለው ማንቀጥቀጥ ሊታይባቸው ይችላል። ስምንተኛ የአይነ ምድር መቅጠን ወይንም ተቅማጥ ሊከሰት ይችላል። ምክንያቱም ከስርዓተ ነሽርሽር ጋር ተያይዞ የአይነ ምድር መቅጠን ወይም ዲያሪያ ሊያስከትል ይችላል ማለት ነው። ዘጠኛ ደግሞ ሙቀትን መጥላት ሊሆን ይችላል። ቀዝቃዛ በሆነበት ወይንም ሌሎች አብረው ያሏቸውን ሰዎች ምንም ሳይሰማ ለነሱ ግን የተለየ ሙቀት ሊሰማቸው ይችላል ማለት ነው። ይሄ ሆት ኢንቶለራንስ የምንለውን ልናይባቸው እንችላለን ማለት ነው። በተጨማሪ ደግሞ የዚህ የሆርሞን መጨመር ከግራቪስ ዲዚዝ ወይንም ከአውቶኢሚዩን ዲዚዝ ጋር የተያዘ ከሆነ አይናቸው በጣም ጎላ ያለ ወይንም በጣም ትላልቅ አይን ሆኖ ዙሪያውን
እበጥ ያለ አይነት ነገር ሊታይባቸው ይችላል። እንደዚህ አይነት ምልክቶች ከታየ ግራቪስ ዲዚዝ ጋር ተያይዞ የመጣ ሊሆን ይችላል ማለት ነው። በተቃራኒው ደግሞ እንቅርቱ በቂ ሆርሞን የማያመነጨው አይነት ከሆነ የታይሮይድ ሆርሞን በቂ ካለመመንጨት ጋር ተያይዞ ወይም ይሄ ሃይፖታይሮይዲዝም የምንለው ከሆነ ደግሞ በተቃራኒው እንቅልፍ ሊላቸው ይችላል። ብዙ ጊዜ በእንቅልፍ ሊያሳልፉ ይችላሉ። ክብደታቸው ምንም አይነት የተለወጠ ምግብ ሳይመገቡ ክብደታቸው በቀላሉ ሊጨምር ይችላል። ድባቴ ውስጥ ሊሆን ይችላሉ። ብዙ ጊዜ ዲፕሬሽን ውስጥ ነው የሚሆኑት፣ ወይም የስነ ልቦና ችግር ወይንም የቀነሰ ንቃተ ህሊና ሊኖራቸው ይችላል። በጣም ዘገምተኛ ሊሆኑ ይችላሉ። የሆድ ድርቀት ሊታይባቸው ይችላል፣ በዛኛው በተቃራኒ ማለት ነው። እንዲሁም ደግሞ ቅዝቃዜን አለመቋቋም ወይንም ሙቀት ቦታ ላይ ብርድ ሊላቸው ይችላል። ወይንም የልብ ምታቸው ደግሞ የልብ ምት መቀነስ ሊታይባቸው ይችላል። የወር አበባ መዛባት ወይንም የወር አበባው ደግሞ ብዛት ሊኖረው ይችላል። እንዲሁም መዛባትና መካንነት ሊያስከትልባቸው ይችላል። እንዲሁም የቆዳ መድረቅ፣ የፀጉር መነቃቀል ወይም መሰባበር ሊታይባቸው ይችላል። ድካም ስሜት ይታይባቸዋል። እንደ አጠቃላይ ህክምናው ምን ይመስላል የሚለውን ደግሞ በሌላ ቪዲዮ እናያለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ።